ሁላችንም እንደምናውቀው ሰላም አደን ሄዳ ወደ ኢትዮጵያ በባህር ልሄድ ነው ብላ ቪዲዮ ለቃ ነበረ። እንግዲህ አደን ከደረሰች በኋላ ሄድኩም የለም ኢትዮጵያ ደረስኩም የለም። ሰይድ በመሃል ፓስፖርትሽን እሰጥሻለሁ፣ ያ ተመልሰሽ ነይ ሰነአ፣ ያ ደግሞ እኔ ያለሽበትን ቦታ ንገሪ፣ ነገውኑ ፓስፖርትሽ አንቺ ጋር እንዲደርስልሽ አደርጋለሁ ብሎ ነበረ ማለት ነው። አሁን ላይ ሰይድ ሰላምን ሰነአ አምጥቶ አሳስሯታል። ያ ሰነአ አምጥቶ አሳስሯታል። ያ ደግሞ አደን ፓስፖርትሽን ላኩልሽ ተቀበይ ብሎ አስይዟታል። ሰላም በጤናዋ አልጠፋችም። ከጠፋች እንግዲህ ስንት ጊዜዋ ነው? ቆየች። ቪዲዮ ከለቀቀች ራሱ ቆይታለች። ሰላም ኢትዮጵያ ብትገባ ኖሮ ኢትዮጵያ ገባሁ ብላ ቪዲዮ ትለቅልን ነበረ። ግን ምንም አይነት ቪዲዮ ምንም አይነት ፍንጭ የለም ከሰላም ጎን ማለት ነው። እሱንም ስጠይቀው አይመልስልኝም፣ ስደውለት አያናግረኝም። የሆነ ችግር እንደተፈጠረ ልቤ የነገረኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ምንድነው እንግዲህ ሰላም በባህር እየሄድኩኝ ነው፣ በባህር ሊሄድ ነው ብላ ቪዲዮ ለቃ ነበረ። ባለፈው አደን ነበር የነበረችው። አሁን ስልኳም አይሰራም ማለት ነው። ስልኳ እየሰራ አይደለም። ስደውልላት ምናምን ነገር ይመስለኛል ሰኢድ ፓስፖርትሽን ልስጥሽ ብሎ በድጋሚ ሰኢድ ወደ ሰነአ መልሶ አስያዛት መሰለኝ፣ ያሳሰራት መሰለኝ። እሱም ስደውል ስልክ አይመለስም፣ ሪከርድ ሳደርግለት አይመልስልኝም። ምን እንደተፈጠረ ማወቅ አልቻልኩም። ሰላም በሰላም ወደ ኢትዮጵያ ሄደች፣ በባህር እንዳለችው ሄደች ወይስ ፓስፖርትሽን ሰጥሻለሁ ተመለሽ ስላላት ተመልሳ በድጋሚ አሳሰራት፣ እስር ቤት አስገባት? ድንግርግር ያለ ነገር ነው የምነግራችሁ ማለት ነው። አዝለን ሰላምን የሚያውቋትን እዚህ የሚያውቋትን ሰዎች ጋር የነበረችበት ቤት የነበረችባት ሴትዮ ጋር እጅ ጠየቅኩኝ። ጓደኞቿ እዛ አደን የነበረችን ጓደኛ ነበረች፣ እሷንም ጠየኳት። የመጣሽ ቀን የተገናኘው እንጂ ከዛ ወዲህ ተገናኝተን አናውቅም። ስልክ ቀየረች እንደዚህ አልቀየረችም፣ ያው ነው ስልኳ አለችኝ። በቃ ታውቃላችሁ፣ ሰላም የለችም፣ ባጭሩ ጠፍታለች። ወደ ኢትዮጵያ በሰላም ገባች ወይስ አልገባችም አላውቅም። የማውቀው ነገር ራሱ የለም ማለት ነው። በጣም ነው የጨነቀኝ። እኔ ስለሷ በጣም አዝኛለሁ። በጣም ነው የጨነቀኝ ማለት እኔ እንደዚህ አይነት ነገር ከባድ ነው። ግን ይሄ ነገር አሁን ሰኢድ እንዳለው ፓስፖርትሽን እሰጥሻለሁ ብሏት ሸውዷት በድጋሚ ሰነአ መታ እሷ ለማንም ሳትናገር ያገኘኝ ምናምን ብሏት ብቻዋን አገኝታው እስር ቤት አስገባት እንደ ይላሉ አንዳንዴ ማለት ነው። አሳስሯት ይሆን ወይስ ምን አድርጓት ይሆን? ምን ተፈጥሮ ይሆን? እዚህም ስጠይቅ እዚህ የለችም አላየናትም ይላሉ። አደንም የነበረችበት ቦታ አላየናትም፣ የለችም፣ ሆቴል ነው የምታርፈው እሷ። ብዙ ጊዜ እንደዚህ እንትን አትልም ሰው ጋር ምናምን አለች ጓደኛዋ ራሱ ሳናግራት እንደጨነቃት እንደፈራች ምናምን የት እንዳለች ራሱ ባለማወቋ እንደ ከፋት ነው የነገረችኝ ማለት ነው። አሁን ላይ ሰላም የለችም። ሱመያም ጠፍታለች፣ ሰላምም ጠፍታለች፣ ሁሉም ጠፉ። እኔ ግራ ገብቶኛል። የት ናቸው? ምን ሆነው ነው? እኔ ታውቃላችሁ ሰኢድ የዛ ጊዜ ለሰላም ፓስፖርትሽን እሰጥሻለሁ ተመልሰሽ ነይ፣ እኔ ያስያዝኩሽ፣ እኔ በባህር እንድትሄጂ አልፈልግም፣ የሆነ ነገር ብትሆኝ በባህር ስትሄጂ እኔ ተጠያቂ አይደለሁም፣ ኃላፊነት አልወስደም እያላት ነበር ለሰላም ማለት ነው። እና እሰጥሻለሁ ፓስፖርትሽን ተመልሰሽ እኔ ጋር ነይ ሰነአ፣ ከፈለግሽ ደግሞ ለሰው ልክልሻለሁ ነበር ያላት ማለት ነው። ያለሽበት ቦታ ለሰው ልክልሻለሁ ብሏት ነበረ። እውነትም እንዳለው ለሰው ላኩልሽ ብሎ እዛ አደን አስያዛት ወይስ እሷን ነይ ብሎ እዚህ ሰነአ መልሶ አሳሰራት? የትኛው እንደሆነ ከሁለት አንዱ የሆነ ነገር ሳትሆን ሰላም አልጠፋችም። ሰላም የጠፋችው በሆነ ምክንያት ነው። ይህም ምክንያት ደግሞ ምንም ሊገባኝና ላውቀው አልቻልኩም። ምክንያቱም አሁን እኔ እንዴት በምን ልወቅ የት እንዳለች ምን እንደደረሰች፣ የት አካባቢ ላይ ነው ያለችው እች ልጅ የት ናትስ? በቃ ታውቃላችሁ ውዝግብ ውስጥ ነው ያለሁት። ጨነቀኝ። ምን ላድርግ? ወዴት ስችል ልፈልጋት? የሚፈልግበት ቦታ ላይ አይደለም ያለችው። ወደዛ ትሂድ፣ አደን ያስይዛት፣ ሰነአ መልሶ ሰነአ ያሳስራት። የማውቀው ታሪክ ምንም የለም። የማውቀው ነገር ቢኖር ሰላም ጠፍታለች። የመጨረሻ ቪዲዮ የለቀቀችው
እንግዲህ በባህር ልሄድ ነው ዱአ አድርጉልኝ ፈርቻለሁ በጣም ምናምን ብላ ነበረ ማለት ነው። ከዛ ቪዲዮ ወደዚህ አለው እንኳን እዚህ ነኝ እንኳን አላለች። አንደኛ ስልክ ዝግ፣ ሁለተኛ ዋትሳፕ ኦንላይን አትገባም ምናምን ነገር በቃ እሷን ማግኘት አሁን ላይ ከባድ ነገር ሆኗል። ጎራ ተራራ ወጥቶ መውረድ ያክል የከበደ ነገር ነው ማለት ነው። በዚህ አጋጣሚ አሁን ሰላምን የት እንዳለች ሳውቅ በምን አውቄ እኔ እዚህ ናት ብዬ እንዴትስ ልበል? ይሄንን ሆነች ይሄንን አጋጠማት ብዬ የማልነው ነገር ምንም ሳትል አደን እንደነበረች አወራች፣ ከዛ ጠፋች። እንደውም እኔ አደን ነኝ ስትል በባህር እንዳትሄጂ እባክሽ ተረጋጊ፣ ሁሉም ነገር ለበጎ ነው፣ ትንሽ ታገሺ፣ የተወሰነ ሰዓት ሆነ ጊዜያት ቦታ ስጭና ታገሺ፣ በባህር እንዳትገቢ ምናምን ብያት ነበረ። ለምን እሷን ባህር ትፈራለች፣ አትወደም እና ደፍራ በባህር ገባችበት ወይስ ምን አጋጠማት? ያጋጠማትን ነገር ማወቅ አልቻልኩም። የእውነት እኔ ዝም ብዬ ሳስብ እፈራለሁ ማለት ነው። ሰኢድ አሁንም በድጋሚ ሌላ ስህተት ሰራ ወይ ብዬ በሰላም ላይ እጨነቃለሁ። በጣም ነው የምጨነቀው ማለት ነው። ሀሳብ ሆነብኝ በቃ ቀንም ሌሊትም ስለሷ በማሰብ እንቅልፍ ራሱ አጣሁኝ። ምን እንጃ። ምክንያቱም በቃ የማይሆን ነገር ስለሆነ የሆነው ይህንን የማይሆን ነገር እንዴት እንደሆነ ራሱ ማወቅ በማልችልበት መንገድ የተፈጠረ ነገር ብዙ ጭንቅና መከራ ከኋላ ይዞ ይመጣል ማለት ነው። እና አሁን ላይ በቃ ምን እንደምላችሁ ራሱ አላውቅም። በምን አይነት መንገድ ጭንቀቴ ራሱ እንደሚለቀኝ አላውቅም። እኔ ሰላም ያለችበትን ቦታ ባውቅ በዚህ ሰዓት ላይ በጣም ደስ ይለኛል። እሱም ስጠይቅ ዝም ነው የሚለው፣ መልስ አይመልስም። በቃ አለ አይደለ አቆይተኛ ቢጠሩት አይሰማም፣ እንደዛ ነገር። በዚህም ስል ዝም ነው የሚለው፣ በዛም ስል ዝም ነው የሚለው። በቃ ዝም መልሱ ዝምታ ነው። በዚህ ሰዓት ላይ ጠይብን ያው ምንድን ነው የማደርገው? ወደ የትስ ነው የሚሄደው? የትስ ናት ብዬ ነው የምፈልጋት? በአንድ ቤቱ ታስራለች፣ እስር ቤት ናት ብዬ አልፈልግ። የትኛው እስር ቤት ብዬ ፈልጋለሁ? በባህር ሄደች አለ ሄድኩኝ ተሳፈርኩ አላለችም። አደን እንደደረሰች እንጂ የተናገረችው ዝም ብላ ምንም ሳትል ጠፋች። እንግዲህ ጠፋች ብለን ዝም ነው እንዴ? እኔ እንጃ ወላሂ። ይሄ ነገር ወደ የት እየሄድ እንደው ምንም አልገባኝም። ምንም የእውነት እሷ ሀገር ገብታ አስችሏት ዝም አለች ወይስ ምን ሆነች? አገር ገብታ መቼም እርግጠኛ ነኝ አገሯ ላይ ኢትዮጵያ ከደረሰች ኢትዮጵያ ገብቻለሁ ብላ ቪዲዮ እንደምትሰራ አውቃለሁ። ግን አሁን ላይ ቪዲዮ እየሰራች አይደለም፣ ኢትዮጵያ ገባውም እያለች አይደለም። ምን እንደተፈጠረ ራሱ ማወቅ አልቻልንም። እኔ ለራሴ በዚህ ሰዓት ላይ ምን እንደተፈጠረ እመኑን ማወቅ አልቻልኩም። ሁሉም ነገር ድንግርግርግር ያለ፣ ሁሉም ነገር የተቸገረ፣ ሁሉም ነገር የተጥፋፋ፣ ሁሉም ነገር በቃ ድፍንፍን መንገዱ ሁሉ ነው የተዘጋብኝ። አንዳንዴ እኮ ሰዎች ወላሂ ከባድ ነው። በህይወታችን ይሆናል ብለን የማናስበው ነገር ድንገት ህይወታችንን ግልብጥብጥብጥ ያደርገዋል። በተለይ አንዳንድ ሰዎች ለሰው ልጅ ህይወት መበላሸት ምክንያት መንስኤ እንሆናለን። ያ ነገር ለእኛ ምንም ላይመስለን ይችላል፣ ግን ከባድ ነው። በተለይ ደግሞ ጸጸትና ለዳማ ከምንም በላይ ሰውን ይጎዳል። ከምንም በላይ ለማይገባው ሰው ዋጋ ከመክፈል ለሚገባው ሰው ትንሽ ለሚገባው ሰው ድብን አድርጋችሁ ዋጋ ብትከፍሉ ይሻላል። ለማይገባው ሰው፣ ለናንተ ለማያስብ ሰው፣ ለናንተ ለማያዝን ሰው፣ እናንተ ምንም ለማትመስሉት ሰው ዋጋ ከመክፈል በቃ ሰዎች አንዳንዴ እኮ እንጃ በምትወዱትና በምታምኑት ሰው የሚመጣ ነገር በጣም ከባድ ነው። ችግር ራሱ አይፈታም፣ ችግሩ ራሱ አያልቅም። በላይ መከራ ነው የሚደራረበው። እኔ አንዳንዴ ለራሴ ምን እላለሁ ታውቃላችሁ? ሀዋ ከራስሽ ውጪ ሰውን አትመኝ፣ ከራስሽ ውጪ ለሰዎች አትሁኝ፣ ራስሽን ብቻ ሁኝ፣ ቅድሚያ ለራስሽ ቦታ ስጪ ብያለሁ አሁን ላይ ማለት ነው። የሰው ልጅ ምንም ቢደረግለት በቅንጭላታችን ላይ ራሱ ቢረማመድ የሰው ልጅ ምስጋና አያውቅም። ጭራሽ ምንም እንዳልተፈጠረ ምንም እንዳልሆነ ነገር
እናንተን ዙሮ ከጀርባችሁ ጠቅ ጠቅ። እኔ አሁን ሰላምን እንጃ እኔ ሰላምን አሁን በምን መንገድ አግቼ በምን መንገድ ልቤን እንደማሳርፍ ከጭንቀት በቃ ራሴን ከጭንቀት እንደማወጣ ልነግራችሁ አልችልም። ትልቅ ጭንቅ ውስጥ ትልቅ ድብርት ውስጥ ነው ያለሁት። ለምን ከመጀመሪያው እኔ ራሴ እዚህ ነገር ላይ ስለተሳሳትኩኝ ያ ስህተቴ በጣም ነው የሚቆጭኝ። በጣም ከምላችሁ በላይ ይቆጨኛል ማለት ነው። ግን ደግሞ ቁጭት በጣም መጥፎ ነገር ነው። አንድ ነገር ሰርታችሁ ለምን አደረግኩ ብላችሁ ራሳችሁን መጠየቅ ከምንም በላይ ይጎዳል። ከምንም በላይ ከምነግራችሁ በላይ ይጎዳል። በጣም ነው የሚጎዳው። ራሳችሁን መውቀስ በጣም ነው የሚጎዳው። ግን ደግሞ ራሳችሁን ስትወቅሱ ለሚገባው ሰው መሆን መቻል አለበት። ለማይገባው ሰው ራስን መውቀስ አይደለም ዞር ብሎ ራስን መጠየቅ አያስፈልግም። እውነቴን ነው የምላችሁ ማለት ነው። ለእናንተ ለሚያስፈልግ ሰው እናንተን ለሚያስፈልጋችሁ ሰው ወላ ኑሩለት። ትልቅም ነገር መጽዋዕት ክፈሉለት። እማ እናንተ እንድትኖሩ እናንተ እንድትተነፍሱ የማይፈቅድ በጣም ብዙ ሰው አለ። እስትንፋሳችሁን ለማቋረጥ እስትንፋሳችሁ በቃ እንዲጨንቃችሁ የሚያደርግ ነገር የሚያደርግባችሁ ሰው በምንም መንገድ ይሁን በምንም መንገድ ከቅንጭላታችሁ ውስጥ አውጡት። ሲሪየስሊ በቃ ምንም አያስፈልግም። እንደዚህ አይነት ሰው በስተመጨረሻ የህይወታችን መበላሻ ቁልፍ ገመዱ እሱ ጋር ነው። ህይወትን ድብን አድርጎ የሚያበላሽ ሰው ማለት ነው። እኔ አንዳንዴ በህይወቴ ብዙ ነገር እማርና ግን ደግሞ አንዳንዴ የምሸወደው ነገር ግራ ይገባኛል ማለት ነው። ለምንድነው የምሸወደው? ምንስ ስለሆንኩ ነው የምሸወደው? የራሴን እጠይቃለሁ። እኔ አሁን እንግዲህ ሰኢድን አውቀዋለሁ። የማውቀው ሰው ሰላምን እዚህ ችግር ውስጥ እንድትገባ በእኔ እጅ ስላደረገው በጣም ነው የሚያንገበግበኝ። ከምነግራችሁ በላይ በጣም ይቆጨኛል። በጣም እንግዲህ አሁን ከሰኢድ በላይ የማውቀው ሰው አብሬያቸው ኖሬ ያለሁ ብዙ ነገር አብሬያቸው አሳልፍ ያለሁ። ግን አብሮ መኖርና አብሮ ማሳለፍ ጊዜ ማሳለፍ አሁን ላይ ምንም ለውጥ አያመጣም፣ ትርጉም የለውም። ግን እንግዲህ ሰላም የገባችበትን ችግር ሁላችንም እያየን ነው። ሰላም እየሆነች ያለችውን ነገር ሁላችንም እየተረዳን ነው ማለት ነው። ምንድነው ይሄ ነገር በእኔ ምክንያት ባያደርገው ኖሮ ይዝን ያክል ራሴን አልወቅስም ነበር። አሁን እሱ ግን ለሱ ምንም አይመስለውም እኮ ይሄ ያደረገው ነገር። ግን እኔን በጣም ይቆጨኛል፣ በጣም ያንገበግበኛል ከምነግራችሁ በላይ ማለት ነው። ለምን አደረግኩ? ለምን ሰው አመንኩ የሚለው ነገር ያሳመመኛል። አንዳንዴ የዋህ መሆን ራሱ ትልቅ ዋጋ ያስከፍላል። ሰው በየዋህነቱ ያኔ የዋህነት ራሱ ደካማ ጎን እንደማለት ያዙት። የዋህነታችሁን እንደ ደካማ ጎን የሚቆጥርባችሁ ሰው እስካለ ድረስ ትጎዳላችሁ። እኔ አሁን የዋህነቴ እንደ ደካማ ጎን ነው ሰኢድ የተጠቀመበት ማለት ነው። ግን አሁን በዚህ ምክንያት እኔ ራሴ ለራሴ በጥያቄ ራሴን ላፈነዳ ነው የደረስኩት። ይቺ ልጅ የት ገባች? ይቺ ልጅ የት ደረሰች? ወዴትስ ሄደች? አገሯ ገባች? አገሯ ደረሰች ወይስ አልደረሰችም? ወዴት ተመለሰች? ወደዚህ መታሳሰራት፣ ወደዛ ሄዳ የሆነ ነገር አደረጋት፣ ፓስፖርትሽን ላኩልሽ ተቀበይ ብሎ በሰው አስያዛት። በቃ ምን ልበላችሁ፣ ጭንቀት ማለቂያ የሌለው ጭንቀት። መቼ ነው እንደው ከዚህ ከሀሳብና ከዚህ ከጭንቀት የማወጣው? መቼ እንደው ራሱ አላውቅም። ሱብሃንአላህ አንዳንዴ ሳናስበው ትልቅ መዘዝ ትልቅ ሸክም ይመጣብናል።